ሻህዋ አለበት፣ ስሜት አለው፣ ሀዋ አለው፣ ግምት አለበት፣ ጃህል አለ፣ ነገሩን በተቃራኒ የመረዳት ችግር አለበት። ከዛ በኋላ ደግሞ ትዕቢት አለበት፣ እውነታውን ተረድቶ ያለ መቀበል ፕሮብሌም አለበት። ሰይጣን አለበት የወሰውሰው፣ ሰው አለበት የሚወሰውሰው። ለመወስወስ ደግሞ ምቹ የሆነ ፍጡር ነው። ስለዚህ ይሄ ደካማነቱ እውቀቱን ይፈትነዋል። በቃ የዓለማችን ፈተና እነዚህ ኮተቶች ያወከውን ነገር ይፈትናሉ። እነዚህን ካላለፍክ ያወካቸው እውቀቶች ያንተ ስልጣንና የበላይነትህን እውን የማድረግ እድልህን ያከስሙታል። እነዚህ የሰው ልጅ የሚፈተኑበት ወጥመዶቹ ናቸው፣ የሚጠልፉት ናቸው። ስለዚህ እነዚህ ላይ ራሱ ያለ እውቀት ነው ቁርአን ላይ እውቀት የሚለው።